ሰላም ሰላም የአርሰናል ቤተሰቦች እንደምን አላችሁ? በተለያዩ ርዕሰ ጉዳዮች መረጃዎችን ይዘን መጥተናል። እንድትከታተሉ እንጠይቃለን። አርሰናል ዛሬ ከወልቭስ ጨዋታውን ያደርጋል በየፕሪሚየር ሊግ ጨዋታ። እንዲሁም ቡካዮ ሳካ ስታርቦይ ከአርሰናል ጋር አዲስ ኮንትራት ተፈራርሟል ተብሏል። እንዲሁም በቻምፒዮንስ ሊግ ጨዋታዎች ሰሞኑን እየተደረጉ ነው። የአርሰናል ተጋጣሚዎች ምን ገጠማቸው የሚሉትን እንመለከታለን። አብራችሁን ቆዩ። አርሰናል ከወልቭስ ዛሬ ሌሊት 5 ሰዓት ላይ የፕሪሚየር ሊግ ጨዋታ ያደርጋል። በሞሊኑ ስታዲየም የሚደረግ ጨዋታ ነው። ይህ ጨዋታ ቀደም ብሎ በማርች 21 22 የተያዘ መርሃ ግብር ነበር። ነገር ግን በዛ መርሃ ግብር አሁን አርሰናል በካራባኦ ካፕ ፋይናል ስለደረሰና የካራባኦ ካፕ ፋይናል ጨዋታ ከማንቸስተር ሲቲ በዛ ቀን የሚደረግ ስለሆነ ወደዚህ የተሸጋገረ ጨዋታ ነው። ስለዚህ ዛሬ ያንን ጨዋታ ተስተካካይ ጨዋታ ያደርጋል ማለት ነው። አርሰናል እንግዲህ ከወልቭስ ያደረጋቸውን የመጨረሻ 9 ጨዋታዎች በተከታታይ በፕሪሚየር ሊግ ሁሉንም ማሸነፍ ችሏል። በሂደቱ በ9 ጨዋታዎች አርሰናል 19 ጎሎችን ወልቭስ ላይ ሲያስቆጥር፣ በአንጻሩ ደግሞ 3 ጎሎች ብቻ ተቆጥሮበታል አርሰናል ላይ ማለት ነው። ወቅታዊ የበላይነት ከፍተኛ የሆነ ወቅታዊ የበላይነት አለው አርሰናል ወልቭስ ላይ። በተመሳሳይ በዚህ ዓመት በፕሪሚየር ሊጉ አርሰናል በ57 ነጥብ አንደኛ ደረጃ ላይ የሚገኘው እንደሚታወቀው፣ በአንጻሩ ደግሞ ወልቭስ 20ኛ ደረጃ ላይ በ9 ነጥብ ብቻ 20ኛ ደረጃ ላይ የሚገኘው ወልቭስ በዚህ ዓመት ካደረጋቸው 26 ጨዋታዎች አንድ ጨዋታ ብቻ ነው ማሸነፍ የቻለው። በ6 ጨዋታዎች አቻ ሲወጣ በ19 ጨዋታዎች ሽንፈት አስተናግዷል። ይሄ በጣም ደካማ ሪካርድ ነው። ከዚህ ቀደም ደርቢ ካውንቲ የሚባል ቡድን ነበር። ብዙዎቻችሁ እንደምታስታውሱት 11 ነጥብ ብቻ በአመቱ መጨረሻ ሰብስቦ 38 ጨዋታ አድርጎ 11 ነጥብ ብቻ ሰብስቦ የወረደ ክለብ ነው። እስካሁን አልተመለሰም። ወልቭስም በዚህ ዓመት ከዛ የተሻለ ሪከርድ የሚኖረው አይመስልም። ምናልባት በቀሪ ጨዋታዎች እንግዲህ ምን ያህል ነጥብ ይሰበስባል የሚለው የሚታይ ነው የሚሆነው። ነገር ግን መውረዱ የማይቀር መሆኑ ምንም ጥያቄ የለውም። የተወሰኑ ጨዋታዎች በኋላ መውረዱ በእርግጠኝነት ይረጋገጣል። ያለፉትን 5 ጨዋታዎችን ስንመለከት ወልቭስ 2 ነጥብ አግኝቷል። በእርግጥ 3ቱን ተሸንፏል፣ በሁለቱ አቻ ወጥቷል። አርሰናል በአንጻሩ ያለፉትን 5 ጨዋታዎች ስንመለከት በእርግጥ ነጥብ እየጣለበት ያለው የጨዋታ ወቅት ነው አሁን። በተለይ ያለፉት 6 ጨዋታዎች ስንመለከት ከ6ቱ 2ቱን ብቻ ነው ማሸነፍ የቻለው። በአንዱ ተሸንፏል በማንቸስተር ዩናይትድ እንደሚታወሰው። 3ቱን አቻ ወጥቷል። ጨዋታ ከ4ቱ ጨዋታዎች እንግዲህ ነጥብ ከጣለባቸው ማግኘት የቻለው ከ12 ነጥብ 3 ነጥብ ብቻ ነው ያገኘው ማለት ነው። ስለዚህ ባለፈው በብሬንትፎርድ እንዲሁ 1-0 በጂቴክ ስታዲየም መርቶ በመጨረሻ 1 ጎል ተቆጥሮበት አንዳቻ የወጡበትና ሊሸንፍ የሚችልበትን አጋጣሚ ተፈጥሮ እንደነበር እናስታውሳለን። አሁን እንደገና ወደ አሸናፊነቱ ለመመለስ ትክክለኛው ሰዓት ነው። በኤፍኤ ካፕ ውድድር ዊጋንን 4-0 ባለፈው አሸንፎ ወደ ቀጣዩ ዙር እንዳለፈ እንመለከታለን። ነገር ግን በፕሪሚየር ሊግ አሁን ወደ አሸናፊነት መመለስና ነጥቡን 60 በማድረስ ለጊዜም ቢሆን ከማንቸስተር ሲቲ ያለውን ነጥብ ከ4 ወደ 7 ከፍ የሚያደርግበት አጋጣሚ ነው የሚሆነው ማለት ነው። የአርሰናል የቡድን ዜናዎችን ስንመለከት ሚኬል አርቴታ ትላንትና እንግዲህ ከጨዋታው በፊት ጋዜጣዊ መግለጫ ሰጥቶ ነበረ። አሁን የጉዳት ዜናዎችን አሁን ያለውን ወቅታዊ ሁኔታም ተናግሯል። ኦዴጋርድ ያለፈው የኤፍኤ ካፕ ጨዋታ ውጭ ነበር። አሁን ይሄኛው ጨዋታ እንደሚያልፈው ተናግሯል። በብሬንትፎርድ ጨዋታ ነው ኦዴጋርድ ጉዳት ያስተናገደው ጉልበቱ ላይ። ስለዚህ በእሁድ በሚደረገው የሰሜን ለንደን ደርቢ ጨዋታ ሊደርስ ይችላል ተብሏል። ከ20 በተመሳሳይ ያለፉት 3 ጨዋታዎች አልፈውታል። እንግዲህ ከጉዳት ተመልሶ ጥሩ እንቅስቃሴ እያደረገ በነበረበት ሰዓት እንደገና ቀላል ጉዳት አጋጥሞት አሁንም ከጨዋታ እርቆ እንዳለ ይታወቃል። እሱም በተመሳሳይ እንደ ኦዴጋርድ ሁሉ ለሰሜን ለንደን ደርቢው ምናልባት ሊመለስ ይችላል የሚል ሀሳብ ሰጥቷል ሚኬል አርቴታ። ከዛ ውጭ እንግዲህ በኤፍኤ ካፕ ጨዋታ በማሟሟቅ ላይ ወይም ደግሞ ወደ ጨዋታው ሊገባ በላይናፕ ከገባ በኋላ ወደ ጨዋታው ለመግባት በማሟሟቅ ላይ ያሉ ሪካርዶ ካላፊዮሪ ጉዳት አጋጥሞት ነበረ። ካላፊዮሪ አሁን ጥሩ ነው። ምናልባት ትላንትና ልምምድ ሰጥቷል። ስለዚህ ለዛሬው ጨዋታ ሊደርስ ይችላል የሚል ሀሳብን ሰጥተዋል። በተመሳሳይ ቤን ዋይት በኤፍኤ ካፕ ጨዋታው እንግዲህ ተቀይሮ ወጥቶ ነበረ። ጉዳት የገጠመው ይመስል ነበር። ነገር ግን ሚኬል አርቴታ በጨዋታው ላይ በጣም ብዙ ኢነርጂ ስላወጣ ድካም ነው አይነት ሀሳብ ሰጥቷል። ስለዚህ ለዛሬው ጨዋታ የመመለስ እድል እንዳለው ተነግሯል። እንግዲህ ሚኬል ሜሪኖ
እግር አጥንቱ ላይ በደረሰበት ጉዳት ቀዶ ጥገና እንደተደረገና ምናልባትም እስከ ዓመቱ መጨረሻ ላይመለስ የሚችልበት እድል እንዳለ የሚታወቅ ነው። ሌላ እንግዲህ የጉዳት ዜና የለም ማለት ነው። ሌላው የቡካዮ ሳካ አዲስ የኮንትራት ጉዳይ ነው። በተለያዩ ታማኝ ምንጮች እየተዘገበ ይገኛል። ቡካዮ ሳካ አዲስ በአርሰናል ቤት ለ5 ዓመት የሚያቆየውን አዲስ ኮንትራት ፈርሟል እየተባለ ይገኛል። ቡካዮ ሳካ በአርሰናል አሁን ካለው ስብስብ በአሰልጣኙም እምነት የሚደረግበት የማይቀየር ተጽዕኖ ፈጣሪ ተጫዋች እንደሆነ ይታወቃል። እንግዲህ ቁጥራዊ መረጃዎች በተለይ ባለፉት 2 ዓመታት ከጀመረበት እና እየነበረበት ከነበረበት እድገት እየቀነሱ ያሉ ነገር ቢመስልም ነገር ግን ቡካዮ ሳካ ቡድኑ ላይ አጨዋወቱ ላይ ሁሉም ነገር ላይ ዋና መሰረት ከሚባሉት አንዱ ነው። ከፍተኛ ተጽዕኖ ፈጣሪ መሆኑም ግልጽ ነው። የጎል ዕድሎችን በመፍጠር የጨዋታዎችን ሁኔታ ዲክቴት በማድረግ አንዱ የማይነካና የማይቀየር ተጫዋች እንደሆነ ይታወቃል። ቡካዮ ሳካ እንግዲህ በአርሰናል አካዳሚ ያደገ የልብ የአርሰናል ወዳጅ እና የክለቡ ሰው የሚባል ሰው ነው። ስለዚህ አዲስ ኮንትራት መፈረሙ ምንም ጥያቄ የሌለው ለሁሉም የአርሰናልን የሚመለከት ሰው በሙሉ ደስ የሚያስብል ዜና ነው። ነገር ግን እስካሁን አርሰናል ኦፊሻል አላደረገም፣ አላስታወቀም ማስፈረሙን። ከአርሰናል ቡካዮ ሳካ ለመጀመሪያ ጊዜ በፕሪሚየር ሊግ ጎል ያስቆጠረው ከዛሬ ተጋጣሚ ወልቭስ ላይ ነበረ። ስለዚህ ምናልባት ይሄ ኮንትራት እና የዛሬው ጨዋታ ግጥምጥሞች ነው ወይስ ደግሞ ታስቦበት ነው የሚለው የሚታይ ነው የሚሆነው። ቡካዮ ሳካ በፕሪሚየር ሊግ እንግዲህ ዛሬ በሚደረገው ጨዋታ ጎል ያስቆጥር ይሆን? የቻምፒየንስ ሊግ ጨዋታዎች ከሰሞኑ የጥሎ ማለፍ ጨዋታዎች እየተደረጉ ይገኛሉ። ትናንትና ጨዋታዎች ተደርገዋል። ለአርሰናል በራውንድ ኦፍ 16 ለአርሰናል ሊደርሱ የሚችሉ 4 ቲሞች አሉ። ቦሩሲያ ዶርትሙንድ ከጀርመን፣ አታላንታ ከጣሊያን፣ እንዲሁ ኦሊምፒያኮስ የግሪኩ እና በተመሳሳይ የጀርመኑ ባየር ሊቨርኩሰን ናቸው። ኦሊምፒያኮስ ከባየር ሊቨርኩሰን ገና ዛሬ የሚደረግ ጨዋታውን የመጀመሪያው ዙር ማለት ነው። አታላንታ ከዶርትሙንድ ትናንትና ተደርጎ ነበረ። በአታላንታ ስታዲየም ትናንትና ዶርትሙንድ 2-0 አሸንፏል። ስለዚህ የቀሪው የመልስ ጨዋታ ከሳምንት በኋላ በዶርትሙንድ በጀርመን የሚደረግ ነው። ዶርትሙንድ እንግዲህ ነጥብ ውጤቱ የሚያስጠብቅ ከሆነ ዶርትሙንድ ማለፉን ያረጋግጣል ማለት ነው። ከሁለቱ አሸናፊዎች አንዱ ነው የሚደርሰው ለአርሰናል ከዶርትሙንድ አታላንታ፣ እንዲሁም ደግሞ ከኦሊምፒያኮስ ባየር ሊቨርኩሰን ከሁለቱ አንዱ ማለት ነው። አንዱ ለባየር ሙኒክ ነው የሚሆነው፣ አንዱ ለአርሰናል ተጋጣሚ ይሆናል ማለት ነው። የተወደዳችሁ መረጃዎች ከተመቻችሁ ላይክ፣ ሀሳብ ካላችሁ ኮሜንት ላይ ሀሳብ መስጫው ላይ እንድትሰጡ እንጠይቃለን። ቻናሉን ሰብስክራይብ እያደረጋችሁ አመሰግናለሁ።